ቤቴ ውስጥ ብዙ መጽሐፍ ደርድሬ አስቀምጫለሁ። ግን እንዴት ላንብበው? ማንበብ አልቻልኩም ያላችሁ ተጨንቃችኋል? እንግዲያውስ ይሄ ቪዲዮ ላንተ ነው፣ ለአንቺ ነው። በአጭር ጊዜ ውስጥ በደንብ ማንበብ ትችላላችሁ። አንብቡልኝ ማለት ቀርቶ ታነቡላችኋላችሁ። እርሶም ተምረው ራስዎን ለመለወጥ ከፈለጉ ከታች ባለው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ ደውሉልኝ። በፈለጉት ቀን እናስተምሮታለን። ሰላም ቤተሰቦች እንዴት አላችሁ? ዛሬ በአዲስ ቪዲዮ ተመልሰናል። የአማርኛ ፊደል ገበታን ከሀ እስከ ፖ ያሉ ፊደሎችን እስከ ፐ ፖ እዚህ ጋር ነው፣ እስከ ፐ ያሉ ፊደሎችን እናነባለን ማለት ነው። ሙሉ የአማርኛ ፊደል ነው። ይህ ቪዲዮ በጣም ይጠቅማቸዋል። ሴቭ በማድረግ ለጓደኞቹ ሼር በማድረግ እንዲሁም የእናንተን ሀሳብ ላይክ፣ ኮመንት በማድረግ አስቀምጡልን። ከዚህ ቪዲዮ መጨረሻ ይህን ቪዲዮ አይታችሁ ስትጨርሱ እናንተ በዚህ ቪዲዮ የተማራችሁትን ፊደሎች ኮመንት ላይ አድርጉ። ለምሳሌ እነዚህ አምስቱን ሀ፣ ለ፣ ሀ፣ መ፣ ሰ እነዚህን ካወቃችሁ እነዚህን ዛሬ ላይ ኮመንት አድርጉ። ነገ መጣችሁ ደግሞ ድጋሚ ስታዩት ሌሎችን ኮመንት ታደርጋላችሁ። አሁን ወደ ቪዲዮ እንሄዳለን። ሁሉም እስከ መጨረሻው ነው በዚህ ቪዲዮ የምንሰራው። እናንተ ደግሞ በየጊዜው የተከታተላችሁ ይህን ቪዲዮ ደጋግማችሁ በማየት ፊደሎች በመለማመድ ያላችሁን የፊደሎችን እውቀት ማሻሻል ማዳበር ትችላላችሁ። እንዲሁም ደግሞ በግልም በቡድን መማር የምትፈልጉ ተማሪዎች ካላችሁ በዚህ ስልክ ቁጥር ብትደውሉልን እኛ ጋር መማር ትችላላችሁ ማለት ነው። አሁን ወደ ትምህርቱ እንቀጥላለን። መልካም ቆይታ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። መ፣ mu, mi, ma, me, m, mo. sa, su, si, sa, se, s, so. sa, su, si, sa, se, s, so. ra, ru, ri, ra, re, r, ro. ra, ru, ri, ra, re, r, ro. sa, su, si, sa, se, s, so. sa, su, si, sa, se, s, so. ሻ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ።
ቨ ቡ ቪ ቫ ቬ ቭ ቮ ተ ቱ ቲ ታ ቴ ት ቶ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ ቸ ቹ ቺ ቻ ቼ ች ቾ ሃ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ። ተመልካቾች ይሄ ሃ እና እነዚህ ይሄኛው እና ይሄኛው ሃ ሶስቶቹ ተመሳሳይ ናቸው ማለት ነው። ተመሳሳይ ናቸው። ድምጻቸውም በቅርጽ ብቻ ነው የሚለያዩት። ነ ኑ ኒ ና ኔ ን ኖ ነ ኑ ኒ ና ኔ ን ኖ ኘ ኙ ኚ ኛ ኜ ኚ ኞ ኘ ኙ ኚ ኛ ኜ ኚ ኞ አ ኡ ኢ አ ኤ እ ኦ አ ኡ ኢ አ ኤ እ ኦ ከ ኩ ኪ ካ ኬ ክ ኮ ከ ኩ ኪ ካ ኬ ክ ኮ ሀ ሁ ሂ ሃ ሄ ህ ሆ ሀ ሁ ሂ ሃ ሄ ህ ሆ ወ ው ዊ ዋ ዌ ው ዎ ወ ው ዊ ዋ ዌ ው ዎ ዘ ዙ ዚ ዛ ዜ ዝ ዞ ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ ዠ ዡ ዢ ዣ ዤ ዥ ዦ አ ኡ ኢ አ ኤ እ ኦ አ ኡ ኢ አ ኤ እ ኦ የ ዩ ይ ያ ዬ ይ ዮ የ ዩ ይ ያ ዬ ይ ዮ ደ ዱ ዲ ዳ ዴ ድ ዶ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ ጀ ጁ ጂ ጃ ጄ ጅ ጆ ገ ጉ ጊ ጋ ጌ ግ ጎ ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ
ጤ ጥ ጦ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ ጨ ጩ ጪ ጫ ጬ ጭ ጮ ጰ ጱ ጲ ጳ ጴ ጵ ጶ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ ፊ ፋ ፌ ፍ ፎ ፈ ፉ ፊ ፋ ፌ ፍ ፎ ፐ ፑ ፒ ፓ ፔ ፕ ፖ ፐ ፑ ፒ ፓ ፔ ፕ ፖ እነዚህ ሁለቶቹ በተመሳሳይ ድምፅ ነው የሚጠሩት። ይሄ ጸ ይባላል። ይሄኛውም ተመሳሳይ ጸ ነው። ነገር ግን ሁለቱ የተለያየ የፊደል ቅርጽ አላቸው ማለት ነው። ልክ እንደዚሁ ይሄኛው አ እና እዚህ ጋር ያለው አ ሁለቱም የተለያየ የፊደል ቅርጽ አላቸው። ነገር ግን ድምፃቸው ተመሳሳይ ነው። በተመሳሳይ ይሄኛው ሰ እና ይሄኛው ሰ ተመሳሳይ ድምፅ አላቸው። የተለያየ ደግሞ የፊደል ቅርጽ አላቸው ማለት ነው። ዛሬ ይሄን ቪዲዮ ያያችሁ ሰዎች ያያችሁ ተማሪዎች ካላችሁ ከዚህ ቪዲዮ መጨረሻ ላይ ዛሬ አይታችሁ ያወቃችሁትን የፊደል ብዛቶችን ኮመንት ላይ በማስቀመጥ በየቀኑ ይሄን ቪዲዮ ደጋግማችሁ በማየት የፊደል ቢያንስ በድምፅ እንዴት ማነበብ እንደሚቻል ማወቅ ትችላላችሁ ማለት ነው። ያላችሁን ልምድ ያላችሁን እውቀት ማስተካከል ማዳበር ትችላላችሁ ማለት ነው። አስተማሪ ተመድቦላችሁ ደግሞ እንደዚሁ በግል ማጥናት የምትፈልጉ ተማሪዎች ባላችሁበት በኦንላይን ስለምናስተምር የማስተምረው እኔ ነኝ። በአሪፉ ነው ማስተምረው። ባላችሁበት ኦንላይን ስለምትማሩ ምንም ችግር የለውም። ደውሉልኝ። በስልክ ቁጥር ከታች ባለው ስልክ ቁጥር ደውሉልኝ፣ እኔን ታገኙኛላችሁ ማለት ነው። እስከዛው መልካም ጊዜ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። እናመሰግናለን።